ሴቶች ክህደታቸውን ለመደበቅ የሚጠቀሙባቸውን ጨካኝ እውነታዎች እንነጋገር። የመጀመሪያው ነገር አንተን ለመተው ጥፋተኝነትን ማሳደድ አሊያም ደግሞ ማላበስ ነው። ብዙ ሴቶች ቺት ካደረጉ በኋላ የሚያደርጉት ወሳኝ ነገር መሰለህ? የሚሰማቸውን የጥፋተኝነት ስሜት በአጠቃላይ ወደ አንተ ማሳበብ ይፈልጋሉ። ማለትም እርሷ ናት የበደለችህ ወይም ደግሞ እርሷ ናት ቺት ያደረገችብህ፣ ነገር ግን አንተ ነው ተጠያቂ ማድረግ የምትፈልገው። ያ ማለት በሆነ ባልሆነው መንጫነጭ፣ ባገኘችው ነገሮች ማኩረፍ፣ ትንንሽ ነገሮችን ማጋነን፣ እንዲህ ዓይነት ባህሪዎች ታሳያለች እና አንተ ልታሰለች ትሞክራለች። ከዛ አንተ ግንኙነቱ ሰልችቶ እና ደግሞ በቃ እንለያይ እንድትላት ታደርግሃለች ማለት ነው። ያኔ ምንድነው የጥፋተኝነት ስሜቱን በአጠቃላይ ለአንተ ማስረከብ ጀምራለች። ምናልባት የሚያውቋቸው ሰዎች ወይም ደግሞ በእናንተ መካከል ያሉ ጓደኞች ሊሆን ይችላሉ። ተጠያቂው ማን ነው ቢሏት፣ አይ እሱ ነው እኮ እሱ ነው የተወኝ፣ እሱ ነው መሀል ሜዳ ላይ የገፋኝ፣ የመሳሰሉ ነገሮችን ትናገራለች። ያ ምንድነው የጥፋተኝነት ስሜትን ሙሉ ለሙሉ ለአንተ ማላበስ አሊያም ደግሞ አንተ የምታደርጋቸውን ጥቃቅን ነገሮች በማጋነን ማለትም ትንንሽ ነገሮች ሊሆኑ ይችላሉ በግንኙነት ውስጥ የምንተዋቸው እነዛ ነገሮች በጣም ኤግዛጁሬት ወይም ደግሞ ታጋንናቸውና አንተን የጥፋተኝነት ስሜት ታላብሳለች። ሁለተኛዋ ሴት ደግሞ አለችልህ፣ ውስጣዊ ድፏን በውጫዊ ማንነቷ ለማጠብ ወይም ደግሞ ለማጽዳት የምትሞክር ሴት። ይቺ ምን አይነት ሴት መሰለች? በጣም ቆራጅ የሆነች ሴት ወይም ደግሞ አደገኛ የምትላ ሴት ናት። ነገር ግን ውጫዊ ማንነቷ ላይ በደንብ የምትሰራ ናት። ምናልባት ከውጭ ስታያት በጣም ሃይማኖተኛ የምትመስል ወይም ደግሞ እንዴት ነው በጣም ቅዱስ ቅዱስ ነኝ የምትጫወት አይነት ሴት ትሆናለች። ነገር ግን በጣም እንዳልኩ አደገኛ ናት። ምክንያቱም ውስጣዊ ማንነቷ እጅግ የደፈረሰ ወይም ደግሞ ደስ የማይ ነው። ነገር ግን ውጫዊ ማንነቷ ላይ በጣም የተካነች እና ማስመሰል የምትችል ሴት። ሶስተኛዋ ሴት ደግሞ አለችልህ፣ የወንድ ጓደኛዬ ብቻ ነው የምትል አይነት ታሪክ የምትፈጠር ሴት ናት። ይቺ ሴት ምንድን የምታደርገው ያንን ቺት የምታደርግብህን ሰው አምጥታ ልታስተዋወቅ ይችላለች። ምንም ችግር የለባትም። ያኔ ምንድነው አንተ ልትጠራጠር ወይም ደግሞ የሆነ ነገር ስትሞክር አንተ ያማል እንዲ አምጥቼ አስተዋውቅ ይሄ እንደዚህ ያደርግ የመሳሰሉ ነገሮችን ትናገራለች። ማለትም አይምሮህን እንዳትጠቀም ወይም ደግሞ እያየህ የምታየውን ነገር እንድትቀር ነው የምታደርገው። ምክንያቱም ቺት የምታደርግበትን ሰው እንደ ኖርማል ሰው አምጥታ አስተዋውቃለች። ሰረን ያለው ያው አንተ ወጣ ስትል እሱ የሚያጫውት አይነት ሰው ነው። ችግሩ ግን ምኑ ጋር መሰለህ የሚመጣው? እንዳልኩ አምጥታ ስለምታስተዋውቅ ወር ታደርጋለች። እያወቅህ በቃ እንዳላየ እንድታልፋት ታስገድዳለች ማለት ነው። አደገኛ ጌም ነው። አራተኛዋ ሴት ጓደኞቿን እንደ ጋሻ የምትጠቀም ሴት ናት። ይቺ ደግሞ ምን አይነት ሴት መሰለች? ጓደኞቿን ታስተዋውቃለች። ከዛ ጓደኞቿ ጥሩ ጥሩ ነገር ብቻ ነው ስለሷ የሚነግሩ፣ ምን ያህል እንደምትወድ ሰምህን ሳጠራ እንደማትሉ ወይም ደግሞ ካላንተ ሰው እንደማትሆኑ አሳምረው ሊነግሩ ይችላሉ። ነገር ግን ጌም ነው የሚጫወቱብህ ወይም ደግሞ እየፎገሩ ነው በሚያሳዝን ሁኔታ። ምናልባት ያቺ ሴት ባካፕ እንዳደረገች ወይም ደግሞ ከአንተ ጋር በቅርብ ጊዜ ልትለያዩ እንደሚችሉ ወይም ደግሞ የመጨረሻ የወደፊት ቦይፍሬንዷ እንደማትሆን አሳምረው ሊያውቁት ይችላሉ። ነገር ግን እንዳልኩ ሴቶች ምናልባት ግሩፓቸው ውስጥ ምን አይነት ነገር አለ የመፎገር ወይም ደግሞ አንተን የመሰከስ ባህሪ ስላላቸው ያው አሳምረው ይሰክሷል። ስለዚህ በተቻለ አቅም የሴት ጓደኞቿን በቶሎ ባታገኝ መልካም ነው። ካገኘህ ደግሞ ያው እንደተበላ አስበው። አምስተኛው ነገር ያንተን ደካማ ጎን ለክህደቷ የምትጠቀም ሴት ናት። ይቺ ደግሞ ምን አይነት ሴት መሰለች? አንተ ላይ ቺት ታደርጋለች። ምናልባት ቺት ማድረጓን አንተ በአንድም በሌላ መልኩ ታውቅና ደግሞ ስትጠይቃት የጥፋተኝነት ስሜቱን ወደ አንተ ታመጣዋለች። ድሮም ጊዜ ስለማትሰጠኝ ነው፣ አንተ ስደውልልህ አታነሳም፣ ወይም በጣም ቢዚ ነህ፣ እኔን አትንከባከበኝም፣ እኔን እንደምትወደኝ እንኳን አትነግረኝም፣ የመሳሰሉ አሳዛኝ ታሪኮችም ሊሆኑ ይችላሉ። ወይም ደግሞ ስሜት የሚነኩ ነገሮችን ትነግርሃለች። ከዛ ለክህደቷ ግን አሳማኝ ምክንያት እንዳቀረበች አድርጋ ማቅረብ ትፈልጋለች ማለት ነው። እንዲህ አይነት ሴቶች እንዳልኩ ስሜት ላይ የሚጫወቱ ሴቶች ናቸው። ማለትም በአንተ የሆነ ነገር አለማድረግ የራሳቸውን ንጹህነት ለማድረግ የሚጋጋጡ ወይም ደግሞ የሚሞክሩ ሴቶች ናቸው። ወደ እውነታው ስንሄድ ግን አንድ ሰው ላይ ቺት ለማድረግ ወይም ደግሞ እሱን ሰው ጥሎ ለመሄድ ምንም አይነት ምክንያት አያስፈልግም። ምክንያቱም የሆነ ሰው ካልተመቸ ሙሉ ለሙሉ ትተዋለህ። ነገር ግን እዛ ግንኙነት ውስጥ እስካለህ ድረስ ግንኙነቱን ልታከብር ይገባል። በመጨረሻ ማወቅ ያለብህ ወሳኝ እውነት ልንገርህ፣ የወንድ ልጅ ክህደት ወይም ደግሞ ቺቲንግ ብዙ ጊዜ ፊዚካሊ ነው። የሴቶች ግን እንደዛ አይደለም። ፊዚካሊ ሳይሆን ኢሞሽናሊ የሚጀምር ነው። ስለዚህ ሴቶች ቺት ሲያደርጉ ብዙ ጊዜ ኢሞሽናሊ ነው ስላልኩ አስበው አቅደው ነው። ስለዚህ መቼ የማይያዙም ቺት ሲያደርጉ ብዙ ጊዜ ሴቶች የማይያዙት ለዛ ነው። የወንድ ልጅ የሚያዘው ደግሞ ድንገተኛ ነው ወይም ደግሞ ፊዚካሊ ወይ ፍላጎቱን ብቻ ለማርካት የሚያደርገው ነገር ስለሆነ ነው። እንዳልኩ ግን ሴቶች ኢሞሽናሊ ቀድመው ስለሚርቁህ ወይም ደግሞ ከአንተ አታችመንቷ ስለምቀነስ ተዘጋጅታና አቅዳ ስለምታደርገው ያው ብዙ ጊዜ ላትይዛ ትችላለህ። ወንዶች በአንጻሩ የሚያዙት ለዛ ነው የምልህ። ግን እውነታው ምን መሰለህ? ያው ቺቲንግ ነው። ለወንድና ለሴት ሲሆን የምታሳንሰው ነገር አይደለም። ላይክ እኔ እንደተረዳው የፈለኩት ጠቅላላ ነገሩ ነው።